ቦዲ ያለሁኝ አንዳንድ ጊዜ ግጭቶች ይነሳሉ እዛ ማለት ነውና የዛን ሰሞን ትንሽ ግጭት ነበረ እና የሆነ ቀን ማታ አንድ ሌባ ይሁን ምን ይሁን አላውቅም እየተኮሱበት ወደሱ እየተኮሱ ነው የሚመጡት እና ወደኛ አቅጣጫ ነው የሚመጡት ማለት ነው። ከዛ በኋላ በቃ በጣም ነው የሚፈሩት እንደዚህ አይነት ነገር እነሱና ተኝተን ከነበርንበት ልክ ጥይቱን ድምጽ ሲሰሙ በሩን ከፍተው ሁሉም ሰው ሮጦ ሄደ ማለት ነው። ከዛ በቃ አካባቢ ውስጥ ያለ በሙሉ ነው የሚሮጠው እና ሮጠው ጫካ ውስጥ ነው የሚገቡት ማለት ነው። እንደዚህ አይነት ትራውማ አለባቸው ከዚህ በፊት ቤት ድረስ ገብተው ምናምን ገለዋቸው ያውቃሉና ያንን ስለሚፈሩ የጥይት ድምጽ ከሰሙ በቃ ሮጦ ጫካ መግባት ነው። ከዛ እነሱ ሲወጡ እኔ በቃ መሄድበት ጠፋኝ ማለት ነው። አብሬ መሮጥ አልችልም፣ እኔ ጫካ ውስጥ መሮጥ አልችልም። ስለዚህ በቃ ከገደሉኝም እዚህ ግደሉኝ ብዬ በቃ በደረቴ ተኝቼ የልቤ ምት ይሰማኛል። በጣም ጸጥ ብሏል። የጥይቱ ድምጽ ብቻ ነው የሚሰማው። እነሱ ሮጠው ወጥቷል። ደግሞ በሩ ክፍት አድርገውት ነው የሄዱት ማለት ነው። ከዛ በቃ በጣም ተንቀጠቀጥኩኝ፣ ፈራው። ወደ ውጪ ላይክ ወደኛ አቅጣጫ ነው የሚመጡት ማለት ነው። እና እንትኑንም ማየው ይመስለኛል ይሄ የጥይቱን ላይት ማለት ነው። እንደዛ ያየው ላይ ይመስለኛል። በጣም ፈራውኝ በቃ። ከዛ እንትን ያሉት እየተኮሱበት አልፈው ሄዱ ማለት ነው የኛም ቤት። እዛ በቃ ነፍሴ ወጣች ነበር የመሰለኝ። ከዛ አልፈው ሲሄዱ ከስንት ደቂቃ በኋላ ነው የተመለስኩት ራሱ ማለት ነው። ሰውነቴ መንቀሳቀስ አይችልም። ቢገቡም በቃ ገነፈው ነው የሚሄዱት። ከዛ በኋላ ስረጋጋ ጸጥ ብሏል ሰፈሩ ምናምን። ሌሊት ነው ወጣሁኝ ቀስ ብዬ ማለት ነው። ስወጣ ባላባቱና ልጁ ብቻ ቁጭ ብለዋል ማለት ነው። ለቤቱ የፈቀደልኝ ልጅና አባቱ ባላባት ናቸውና ቁጭ ብለዋል። በእነሱ ባህል ደግሞ ያው ባላባትና የባላባት ልጅ ምናምን እንደዚህ ትቶ መሄድ ነውር ነው። በቃ ከሞትም ከመጣ መሞት ነው ያለበት እንጂ ሀገሩን፣ ሰፈሩን፣ ህዝቡን የሚመራውን ህዝብ ትቶ መሄድ አይችልም ማለት ነው። እነሱ ብቻ ናቸው ያሉት። ሌላ በሙሉ በቃ ሮጦ ጫካ ገብቷል። ከዛ አለሽ እንዴ ያሉኝ። አለው አልኳቸው። አልሄድሽም? አዎ። አይዞሽ በቃ ምንም አልተፈጠረም ተኝ ምናምን ነገር አሉኝ። እሺ አልኩኝ። ገባው ተመልሼ እንቅልፌ ተኛው። ሌሊት መጡ እነሱ በቃ እንደገና የ2 ሰዓት መንገድ ሄደው የ2 ሰዓት መንገድ ወደ ኋላ ተመልሰው መጡ ማለት ነው። እና ይስቃሉ ምናምን በቃ። ከዛ አንቺ እዚህ ሆንሽ አሉኝ። አዎ አልኳቸው። አትፈሪም አሉኝ። ያዛ በቃ ትንሽ ሞቃለኝ በመቆየቴ ምናምን። እኔ በጣም ፈርቼ ነው የቆየሁት በርግጥ። ከዛ ግን ጠየቁኝ እንዴ ብትሞቺስ ምናምን። ከሞትኩ ምን ወደ ጌታ ነው የሚሄደው፣ ችግር የለውም። ሞት ያስፈራል ግን ብፈራም ግን ወደ ጌታ ነው በቃ የሚሄደው። ስለዚህ እንደዚህ አይነት ነገር ሲገጥመን መፍራት የለብንም፣ እግዚአብሔርን ማመን አለብን አልኳቸው ማለት ነው። እና ያቺን ይዘው በቃ ለእንትን የተጠቀምኳት። ከዛም በኋላ በጣም ነው ያከበሩኝ። እዛ ቁጭ ብዬ ስለተጋፈጥኩኝ እንደ ባላባት ነው የሆንኩ የመሰላቸው ማለት ነውና ከዛ በኋላ የምነግራቸውንም ነገር ቶሎ የመቀበል ነገር ነበራቸው። ከዛም በኋላ መተው ያማክሩኝ ነበር። ምን እናድርግ ምናምን ይሉኝ ነበረ። የታመመ ሰው ካለው ጠርተው ጸልይለት ምናምን ነገር ይሉኝ ነበር። የሆነ ችግር ከተፈጠረውላ መናገር ጀምር የሆነ ቦታ ብቻ ሰጡኝ ከዛ የተነሳ ማለት ነው። ስሜ ጵኔል ጸጋዬ ይባላል። ደቡብ ኦሞ ዞን ዳሰነች ወረዳ ሚሽነሪ ላይ የተወለድኩት ቡታጀራ የምትባል ከተማ ነው። ያደግኩት ግን የተወሰነ አመት ዲላ፣ የተወሰነ አመት ደግሞ ሐዋሳ ነው። 4 ወንድሞች አሉኝ። የቤቱ የመጀመሪያ ልጅ ነኝ፣ ብቸኛ ሴት ልጅ ነኝ። በክርስቲያን ቤተሰብ ውስጥ ነው ያደግኩት። በደንብ ጌታን ያወቅኩት 9th ግሬድ ላይ ያለው አንድ ፓስተራችን ይስት ነበረች። አሁን ወደ ጌታ ሄዳለች። መሰረት ትባላለች እና እሷ ደህንነት ልታስተምረኝ ጠራችኝ ማለት ነውና የዛን ሰዓት ደግሞ በጣም ወደው ድራማ ይታይ ነበረ በቲቪ እና የዛን ሰዓት ነው የጠራችን ማለት ነው። ገመና ድራማ በሚታይበት ሰዓት ከዛ በኋላ ለመሄድ ፈቃደኛ አልነበርኩኝ እና በጣም 3 ሳምንት እንደዚህ ነው የጨቀጨቀችኝ እንድሄድ
እና ፋይናሊ ግን ሌላ ጊዜ አየዋለሁኝ ብዬ አንድ እሁድ ሄድኩኝ ማለት ነው። ሄድኩኝ ተማርኩኝ። የሆነ ነገር ተሰማኝ። እሷ ስታስተምረ የምትለው ነገር ብዙም አልገባኝም፣ ግን የሆነ ስሜት ነበረውና የሚቀጥለው ጊዜ ትቼ ነበር ሄድኩት ማለት ነው። ከዛ በኋላ ያቺ ሴት በጣም ማስታወሰው በጣም ትጸልይልን ነበረ። 3 ልጆች ነው ያስተማረችን ደህንነት። በጣም ትጸልይልን ነበረ። እኔ በጣም ስለወደድኩት ቀድሜ ነበረው ሁላ መሄደው የ9 ሰዓት ትምህርት ላይ 8 ሰዓት ነበር እኔ መሄደው የነበረው ማለት ነውና ቀድሜያት መገኘት ጀመርኩኝ ምናምን። ስሄድ እሷ እየጸለየች ነው ማገኛት ማለት ነው። ከዛ ያም የሆነ ስሜት ነበረው ለኔ። ከዛ በኋላ አስጠመቀችን፣ 3ታችንን አስጠመቀችን። ከዛ በኋላ ያ ጸሎት ወደኔ ተጋባ እና ከዛ በኋላ በቃ የመንፈሳዊ ጉዞ የቀጠለው ቤት ዘግቶ መጸለይ ጀመርኩኝ። ብቻዬን መጸለይ ጀመርኩኝ ምናምን። ከዛ አንድ ቀን የጸለይኩኝ የሆነ ኃይል ተሰማኝ ማለት ነው እና ራሴን ያገኘሁት በቃ ቤት እየበጠበጥኩ እየጮኩ ምናምን ነበረ። ቤተሰብ ማዘርናት መታ አረጋጋችኝ ምናምን። ከዛ እኛም እንደዚህ ነበረ ድሮ ጌታን ስንቀበል እኛ እንደውም ስለማይፈቀድ ጫካ ነበር እንዲወስደው ምን ጸልዮ ምን ጮኸው ምናምን መንፈስ ቅዱስ ስንሞላ አለችኝ። ደስ አለኝ። ከዛም በኋላ በቃ ልምድ አደረኩት መጸለይን፣ እግዚአብሔርን ቃል ማንበብ። ለብቻዬ ነው ብዙ ነገሮችን ማደርገው እና ጌታን በጣም ወደድኩት። ከዛ በኋላ በጣም ብዙ አገልግሎቶች ውስጥ ገባኝ። ቤተክርስቲያን ውስጥ ያልነበርኩበት የአገልግሎት ዘርፍ አልነበረም። ኦልሞስት በቃ ከመሪዎች ውጪ የቤተክርስቲያን መሪዎች ውጪ ሁሉም ላይ ነበርኩኝ ኦልሞስት ማለት ነው። ግቢ የተማርኩት 4 ኪሎ ካምፓስ አዲስ አበባ ዩኒቨርሲቲ በአፕላይድ ፊዚክስ ነው የተመረኩት። እኔም ጓደኞቼም በጣም የምንወደው ትምህርት ነበርና ግቢም እንደ ቸርች አይነት ኢንጌጅመንት ባይኖረኝም ግን አገለግል ነበረ። ጌታን በጣም ወድ ነበረ። በጣም ትዝ የሚለኝ በዚህ ጆርኒ ውስጥ ስለ ሚሽን የተሰበከ ቀን በጣም ሙሉ ስብከቱን እያለቀስኩኝ ነበረ የምጨርሰው ማለት ነውና እንደዚህ አይነት ሀሳብ ምስክርነቶችም ከሰማው የሚሽነሪዎች ምናምን በቃ ሳላውቀው ዝም ብዬ እያለቀስኩኝ ነው ራሴ የማገኘው። ይሄ ሀሳብ በጣም ውስጤን ይነካኛል፣ ግን ግልጽ ሆኖ አይገባኝም ነበረ። ምን እንደሚያስለቅሰኝ አላውቅም፣ ምን ማድረግ እንዳለብኝም አላውቅም ምናምን ከኔም እንደሚጠበቅ አላውቅም ነበረ። ግን በጣም ደስ ይለኝ ነበረ ስለ ሚሽን ሲወራ ማለት ነው። ልንመረቅ ስንል አንድ ስልጠና ተሰጥቶን ነበረ በፌሎሺፕ ማለት ነው። ካይሮስ የሚባል የእግዚአብሔር ጊዜ የሚል ትርጉም ነው ያለው። ከዛ በኋላ ስለ እግዚአብሔር ሐሳብ፣ የእግዚአብሔር ታሪክ ምን እንደሆነ፣ የመጽሐፍ ቅዱስ ዋና ሐሳቡ ምን እንደሆነ የተማርንበት ስልጠና ነበርና ያንን ስልጠና ከወሰድን በኋላ አስተሳሰቤ እንደ ድሮ አልቀጠለም። ጌታን በጣም ወደው ነበረ፣ በጣም እንደማገለግልም ይሰማኝ ነበረ ምናምን በፊት በነበረኝ ሁኔታ ውስጥ። ግን የእግዚአብሔርን ትክክለኛ ሐሳቡን የእግዚአብሔርን ታሪኩን ግን እስከዛ ሰዓት ድረስ እንደማላውቀው ነው የተሰማኝ ስልጠናውን ስንሰለጥን ማለት ነውና የስልጠናው መጨረሻ ላይ አንድ ልጅ ይጸልይ ነበረ። በጣም አማን የሚባል ልጅ ነውና ይጸልይልን ነበረ። እስቲ ጸልዩ መጨረሻ ላይ በቃ ከዚህ በኋላ እንደዚሁ እንዳትቀጥሉ፣ ይሄንን አውቃችሁ ህይወታችሁ እንደዚህ መቀጠል የለበትም፣ የሆነ ለውጥ መምጣት አለበት ብሎ ይጸልይ ነበርና በጣም የጸለይ ሰው ሁሉ እየጮኸ ነው የሚጸልየው ምናምንና እኔ ዘን ሰዓት በቃ ዝቅ ብዬ ጸጥ ብዬ የጸለይኩኝ ነበርና ያለቀስኩ ነበር ምናምን። ከዛ ጌታ ሆይ እኔ ላንተ ሆነሃለሁ የሚል ጸሎት ነበረ እየጸለይኩኝ ነበርኩት። እኔም ማገልገል እችላለሁ፣ እኔም ሆናለሁ ላንተ እያልኩኝ የጸለይኩኝ ነበርና እሱ የጸለይ እንደዚህ ያለ ጌታ ሆይ እኛ እናውቃቸው፣ እኛ ልንለያቸው አንችልም ላንተ የሚሆኑትን፣ ግን አንተ ለያቸው፣ አንተ ታውቃቸዋለህ እያለ ሲጸልይ በቃ የሆነ ነገር ነካኝ። የዛን ሰዓት እኔም አብሬ በቃ ተነስቼ የጮኩኝ ምናምን እየጸለይኩ ነው ራሴን ያገኘሁት። ከዛ ከወጣን በኋላ በእርግጥ ኖርማል ላይፌን ቀጠልኩኝ። ስራ ጀመርኩኝ። አስተማሪነት ነው የቀጠልኩት። ስራዬን እየሰራሁኝ በጣም የሚሽን ሀሳብ ውስጤ ስለነበረ ሚሽነሪ መደገፍ ፈለግን እና እኔና ጓደኞቼ እስከምንሄድ ብለን ሚሽነሪዎችን ደግፍ ነበር በገንዘባችን ማለት ነው ከደሞዛችን ነው።
ውስጤ ግን ሁልጊዜ በቃ ጥያቄ ያለ ሳትስፋይድ ሆኜ መኖር አልቻልኩኝም። ከዛ በኋላ አንድም ስልጠና ወሰድኩኝ ቪዥን ስኩል እና ያ ደግሞ በሳምንት 2 ቀን ነበረ፣ ቅዳሜና እሁድ ለ1 ወር ተከታታይ ነበር የሰለጠንኩትና በየሳምንቱ በሄድኩኝ ቁጥር ይሞግተኝ ነበር በጣም በቃ ስመለስ ሁሉም ነገር ቀሎብኝ ነው የምመለሰው። ወደዚህ የሚሽን ስራ መግባት እንዳለብኝ በጣም ይሰማኛልና ፋይናሊ ግን ያንን አመት ስጨርሰው ነው የወሰንኩት ማለት ነው። በጣም ነበር የምንጸልየው ከጓደኞቼ ጋር አንድ ላይ ማለት ነው። ስለሚሽን በጣም እንጸልያለን፣ አንድ ቀን እንደምንሄድ እናስባለን ምናምን እና ላላመኑ ጓደኞቻችን በጣም እንጸልይ ነበረ እና እነሱ ክረምት ስለነበረ ወደ ቤት ተመልሰው እኔ ያልተመለስኩም ነበረ። ጥቂት ቀን ለመቆየት ፈልጌ ዘን ሰዓት ለሊት ተነስቼ የጸለይኩኝ ነበረና እግዚአብሔር ይሄ የተማርኳቸውን ነገሮች ወደ አእምሮ ያመጣቸው ነበረ። በተለይ እግዚአብሔር ፍጥረታትን እንዴት እንደፈጠራቸው፣ ከዛ በኋላ ያ ትልቁ ሰማይንና ምድርን የፈጠረው አምላክ ደግሞ የጠፋውን ሰው ፍለጋ ሰው ሆኖ እንደገና መጥቶ ከዛ ፋይናሊ ደግሞ ይሄ ሁሉ ነገር መጨረሻው የሰው ልጆች ሁሉ ድነው በሱ መንግስት እንድንኖር ነው ማለት። እግዚአብሔር በጣም ትላልቅ ነገሮችን ሰርቷል፣ ሰማይን ሰርቷል። ሰው እስካሁን ድረስ ተመራምሮ ያልጨረሳቸውን ብዙ ነገሮችን ሰርቷል። ኢቭን አስትሮኖመር ለመሆን ስፈልግ እነዛን ለማወቅ ጉጉት ነበረኝ፣ በጣም ፍላጎት ነበረኝ ስለ ዩኒቨርስ ማጥናትና እነዛን ሁሉ የሰራው እግዚአብሔር ነው። ያንን ኃይሉን ገልጧል። ሰዎች ትልቅ እውቀት ነው ብለው የሚያስቡትም ማለት ነው። ግን ከዛ ኃይል ደግሞ የሚበልጥ ዋና ቢዝነሴ ነው ደግሞ ብሎ የያዘው በልጁ በኩል የሰራውን ስራ ነው። ያንን በጣም ትልቅ ኃይል እንደተገለጠበት መጽሐፍ ቅዱስ የሚናገረው የሰው ልጆችን የማዳን ኃይል፣ ያ ኃይል ሰማይና ምድርን ከመፍጠር የበለጠ ኃይል ነው እና ያንን ሲያሳየኝ እግዚአብሔር ዋናው ሐሳቡ ዋናው ዓላማው ፋይናሊ እንዲሆንለት የሚፈልገው ከሰማይም ከምድርም ከመፍጠር በላይ ትልቁ ቢዝነሱ ያ እንደሆነ ሲገባኝ እና ደግሞ ይሄ ትልቅ እግዚአብሔር ለዚህ ዓላማው ለዚህ ታሪኩ አንድ ልጁን ሰጥቷል። ወርዶ ተዋርዶ ሁሉ ነገሩን ትቶ ትልቁ ነገሬ ነው ብሎ ኢየሱስ ክርስቶስ እስከ መስቀል ሞት ድረስ ታዞ ያንን አድርጎታልና እኔ ምንድነው ማልሰጥ? እኔ ምንድነው ላልሰጠው የምችለው? ትልቅ ነገር ያስኩት የሚለው ነገር ሞገተኝ ማለት ነው። እግዚአብሔር አንድ ልጁን ከሰጠ እግዚአብሔር ሰማይና ምድርን የፈጠረበትን ያንን ቃል ሰው እንዲሆን ካደረገው እኔ ለዚህ ለእግዚአብሔር ዓላማ ደግሞ አንድ ጌታን ወዳለው ከምትል አንድ ሴት ምንድነው ላልሰጠው የምችለው ለእግዚአብሔር የሚለው ነገር በጣም ሞገተኝ ማለት ነው። ለዚህ የዛን ቀን ጠዋት ወዲያው የሄድኩት ትምህርት ቤት ነው፣ መልቀቂያዬን ለማስገባት ማለት ነው። ከዛ ሰርፕራይዝ ነው የሆነው። ሰው ትለቃለች ብሎ አላሰበም። ምክንያቱም በጣም ፓሽኔትድ ሆነን ነበር እኔና ጓደኛዬን እናስተምር የነበረው። በጣም ደስተኞች ነበርን ለስራ ምናምንና የማደግ ሀሳብ ነው ያለን፣ የመለወጥ የመቀየር እዛ ውስጥ እና ይሄንን ተወስናለች ብሎ አልገመተምና መሸኛዬንም ሊሰጠኝ ፈቃደኛ አልነበረ። ስለዚህ እኔ በቃ ታውኩት፣ መሸኛዬንም ታውኩት። ከዛ በኋላ ስራዬን ግን ከለቀኩኝ በኋላ ሙሉ ለሙሉ ሚሽነሪ ለመሆን ወሰንኩኝ። ከዛ መጀመሪያ ያናገርኳቸው ካይሮስ ያሰለጠኑኝን ሰዎች ነው እና እዛ ከሄድኩኝ በኋላ ላኩኝ ያልኳቸው። እነሱም በጣም ዱብዳ ነው፣ እንደዛ ኤክስፔክት አላደረጉም ነበረ እና እንደዚህ ወስና ትመጣለች አላሉም ነበረ። ከዛ በኋላ ግን እኔ ፓስፖርቴን ሁሉ ነገሬን ያዘጋጀት በቃ ምናልባት ሌላ ቦታን ከላኩኝ ብዬ ማለት ነው። የት እንደሚሄድ ወዴት እግዚአብሔር ሊልከኝ እንደሚፈልግ አላወኩም። በቃ በሰዓቱ ውስጤን የሞላው የሆነ ቦታ የሆነ ያልተደረሰ የህዝብ ክፍል ግን መሄድ አለብኝ የሚለው ነው። ከዛ በኋላ አሰቡበት ምናምን እነሱ ሊልኩኝ ያሰቡት ወደ ደቡብ ኦሞ አንድ ሴት አስተማሪ ታስፈልጋለች ብለው ደውለውላቸው ነበረ እና እዛ ከመሄድሽ በፊት ሌላ ቦታ ለሚሽን ከመሄድሽ በፊት ለምን ሄደሽ አታዩም ያንን ቦታ አሉኝ ማለት ነው። እሺ እኔ የትኛውን ቦታ ለመሄድ ዝግጁ ነኝ ነበር ያልኳቸው። ከዛ ቪዥን ትሪፕ የሚባል ትሪፕ አለ ኢቫሱ ላይ ተማሪዎች ሄደው አንድ ያልተደረሰ ህዝብ ክፍል ውስጥ የተወሰነ ጊዜ ቆዩና ምን መስራት እንዳለባቸው በዛ ውስጥ እንዲማሩ ማለት ነው። የተወሰነ ወራት የሚቆዩበት ትሪፕ ነበረ።
ከነሱ ጋር እንዲሄድ እድሉን አመቻቹልኝ ማለት ነው። ቤት ተመልሼ ወደ ሚሽን ልሄድ እንደሆነ ነገርኳቸው ማለት ነው። መጀመሪያ ሄድንበት ቦታ ቀይ አፈር የሚባል ቦታ ነው። ቀይ አፈር ማለት ደቡብ ኦሞ ዞን ውስጥ የበና ዋና ከተማ ነው ቀይ አፈር እና እዛ ነበር የቆየሁት። እንዳጋጣሚ ተቀበሉኝ። አስተማሪ እንፈልጋለን ያሉት ሚኒስትሪዎች ነበሩና እዛ ጥሩ ጊዜ አሳለፍኩኝ ከልጆች ጋር። 1 አመት ነበር እዛ የቆየሁት ማለት ነው። ልጆችን አስተምር ነበረ። ቀይ አፈር ያገለገልኩበት በነበረበት ቦታ አንድ ቀን ልጆችን ወደ ሙርሲ ይዘን የመሄድ ትሪፕ ነበረንና ለመጀመሪያ ጊዜ ወደ ሙርሲ ሄድኩኝ ማለት ነው። ልጆችን ይዘን ቤተሰቦቻቸውን ለማሳየት እና እዛ ስንሄድ ሙርሲ የራሳቸው ከተማ የላቸውም። መንገድም በበቂ ሁኔታ የተሰራ አልነበረም እና በትራንስፖርት አልነበረም፣ በኮንትራት መኪና ነበር የሄድነው። እዛ ስንደርስ በጣም የሚገርም ቦታ ነው። ቦታው ሰዎቹን የምፈልጋቸውን ሰዎች አገኘዋቸው። በቃ ውስጤ ፈልጌ የነበረው ማገልገል ፈልግበት የነበረውን ቦታ እንዳገኘው ነበር የተሰማኝ እዛ ስደርስ ማለት ነውና እና ያንን ካየሁኝ በኋላ በቃ እዚህ መጥቼ ማስተማር አለብኝ፣ ልጆችን ማስተማር አለብኝ፣ ወጣቶችን ማስተማር አለብኝ፣ ወንጌል መመስከር አለብኝ የሚለው ነገር ውስጤ ሞላኝ ማለት ነውና እኔ እንደውም በዛው ቀራለው ነበር ያልኩት። አብሮኝ የመጣው ሰው አይ እንደዛ ማድረግ አንችልም፣ ተመልሰሽ አናግረሻቸው፣ እነሱ ናቸው አንቺ መላክ ያለባቸው፣ እንዲሁ ዝም ብለሽ መቅረት አትችይም ብሎ ተመለስኩኝ ማለት ነው። ከተመለስኩኝ በኋላ አዋራኋቸውኝ። እዛው ሰራበት የነበረበት ቦታ ሚሽነሪዎችን የሚልኩ ነበረና እዚህ ከምሰራ እኔ እዛ ሄጄ ማገልገል ፈልጋለሁኝ አልኳቸው። ያንን ስነግራቸው ፈቃደኞች አልነበሩ። ምክንያቱም ቦታው ለሴት ልጅ አንደኛ አስጊ ቦታ ነው፣ የመጀመሪያ ሀሳባቸው ማለት ነውና የሚመች ቦታ አይደለም፣ ሄዶ ለመኖር የሚመች ቦታ አይደለም፣ ሱቅ ያለበት ቦታ አይደለም፣ ምንም አይነት ሱቅ የለም። ከሱቅ ለሚገኝበት ወይ ከተማ ጂንካ ለመምጣት ወደ 60 ኪሎ ሜትር መምጣት አለብኝ። ያን ለማድረግ ደግሞ መጓጓዣም የለም። ከስንት ጊዜ አንዴ የሚመጣ ሞተር ወይ መኪና ካለ ነው እንጂ የሚመላለስ መኪና የለም ማለት ነው። ስለዚህ በእግር ነው ሰው የሚመላለሰው። ያንን ሁሉ ኪሎ ሜትር ተመላልሰሽ ምንም ነገር አድርገሽ ለመስራት አትችይም። ስለዚህ ዛን አንቺን መላክ አንችልም አለኝ ማለት ነው። እዛ በጣም አዘንኩኝ። በጣም መሄድ ፈልጌ ነበረ። እኔ በእርግጥ ሀሳባቸው ያሳምነኝ ነበረ። እንዳልኩት ምን ሄጄ እንደማስተምራቸውም አላውቅም፣ እውነት ለመናገር ምን መስራት እንዳለብኝም አላውቅም። ግን በቃ መሄዱን እፈልገው ነበር። ሄጄ አንድ ቀን እንደውም በቃ ምን ታደርጊያለሽ እዛ ሄደሽ እስቲ ምንድነው የምትሰሪው ሲሉኝ እኔ ዝም ብዬ አብሬያቸው ከሰዎቹ ጋር መቀመጡን ነው የምፈልገው። በቃ ሄጄ ዝም ብዬ ልቀመጥ፣ ምግብ ሲሰሩ ሊያቸው፣ አብሬያቸው ልብላ፣ አብሬያቸው ልተኛ። በቃ ያንን ማሳለፍ ነው የምፈልገው። ያንን ፍቅር ሼር ላረጋቸው ነው የምፈልገው። ላይገባኝ ይችላል ቋንቋቸው፣ ግን አውቀዋለሁኝ ቀስ በቀስ። ያንን ነበር ያልኳቸውና ይሄ አሳማኝ ምክንያት አልነበረም ለነሱ ማለት ነው። በእርግጥ እኔም በቃ በፓሽን ነበር ያንን የነበረው ማለት ነው። ስለዚህ አንድ ነገር ወሰንኩኝ፣ በራሴ መሄድ አለብኝ። በቃ አስተማሪ ሆኜ መሄድ አለብኝ። ያየሁት ትምህርት ቤት ስለነበረ እዛ መንግስት እኔን ይመድበኝና እዛ ለምንድነው ማልሰራው? እየሰራው ፕሮፌሽናል ሚሽነሪ ሆናለሁኝ ብዬ አሰብኩኝ ማለት ነው። ይሄንንም ሀሳብ አቀረብኩላቸውኝና ሄድኩኝ ማለት ነው። መጀመሪያ ሄድኩት የሙርሲ፣ የቦዲ፣ ባጫ እንደዚህ የሚባሉ ወደ 4 ትራይቦች አሉ። የነሱ ዋና ከተማ አለ፣ ሀና የምትባል ከተማ አለች እና እዛ ነው ቢሮዎች ያሉት ማለት ነው። እዛ ሄድኩኝ፣ ቢሮ ሄድኩኝ። ብቻዬን ሄድኩት ለመጀመሪያ ጊዜ ነው። እዛም ሲሄድና አዋራኋቸው። እዛ መግባት እንደምፈልግ አስተማሪ አድርጋችሁ ቅጠሩኝ አልኳቸው። ከዛ በቃ ፕሮሰሱን በጣም አረዘሙብኝ። ከፌደራል ሄደሽ ተመድበሽ ምናምን ብለሽ ነው እዚህ መግባት የምትችይው እንጂ ዝም ብለሽ አይቻልም አሉ። ያንን ሁሉ ፕሮሰስ የመሄድ አቅሙ አልነበረኝም እኔና እንዴት እንደሚኬድም አላወኩትም ምናምን። በቃ ተስፋ ቆረጥኩኝ፣ ታውኩት። እንዴት ማድረግ እችላለሁ ብዬ እዛ ነው ሄድኩኝ። ቀን እያሰብኩኝ እዛ ያገለግሉ የነበሩ ልጆች ነበሩ ከኔ ቀድመው ገብተው ማለት ነው። እና እነሱን ወጣቶች አገኘኋቸው። ከዛ እነሱም ደስተኛ ሆኑ።
በቃ ከኛ ጋር ታገለግያለሽ፣ ከኛ ጋር ትገቢያለሽ፣ እኛ የምንሄድበት ጊዜ አለ፣ የዛን ሰዓት ላይ እኛ ጥቂት ነው የምንቆየው፣ አንቺ ደግሞ እዛው ቆይተሽ ትሰሪያለሽ አሉኝ። ደስ አለኝ በጣም። ከዛ ከነሱ ጋር ትንሽ ጊዜ አሳለፍኩኝና ወደ ቀይ አፈር ተመለስኩኝ። ይህንን ሀሳብ ነገርኳቸው ማለት ነው። እዚህ በዚህ ሀሳብ ደስተኛ ሆኑ። እነሱም አብሮሽ የሚሄድ ሰው ካለ ችግር የለውም አሉኝ። እሺ አልኩኝ። ከዛ በኋላ ጊዜው ደረሰ፣ ሄድን ማለት ነው። ሙርሲ ከሄድን በኋላ ማኪ የሚባል ቦታ ላይ ነው የገባነውና እዛ ሚሽነሪዎች በፊት የሰሩበት ቤት ነበረ። እዛ ነው ያረፍነው እና ለረጅም ጊዜ ሰው ስላልኖረበት አጽድተን ሳሮች ያደጉ ነበሩ፣ እነሱን መንጥረን ለመኖሪያ የሚመች አድርገን ነበረ የገባነው። ከዛ በኋላ ደግሞ የነበረኝን ብር ሁሉ ደግሞ ላልወጣ እችላለሁኝ ለብዙ ጊዜያት ብዬ ብዙ ነገሮችን ነበረ ገዝቼ የብሬን ጨርሼ ማኪ የገባሁት ማለት ነው። እና አንድ ሳምንት ያህል ከሰዎቹ ጋር አሳለፍኩኝ። በጣም ደስ የሚል ጊዜ ነበር ያሳለፍነው። ምን በላው ገንፎ ነበረ፣ ወተት አላቸው በየቀኑ። እሱ ነው ዴይሊ ምግባችን ከነሱ ጋር ስንሆን ማለት ነው። ገንፎና ወተት ነው የምንጠጣው። ከዛ ያው ከወንዝ ነው ውሃ የምንጠጣው ምናምንና ለኔ በጣም ደስ የሚል ህይወት ነበር እዛ ያሳለፍኩ የነበረው። ማታ ማታ እንጸልያለን አብረናቸው ምናምን እንሄዳለን፣ እንጎበኛቸዋለን። በጣም በእግር ነው የሚካሄደው ብዙ ቦታዎችና ወደ የ2 ሰዓት መንገድ ምናምን ቅርብ ነው ብለው ነው ይዘውን ሄዱት የነበረውና ያንን ላይፍ እናሳልፍ ነበር ከነሱ ጋር። ደስ የሚል ጊዜ ነበርና ከሄድን በኋላ ሙርሲ ከገባሁኝ በኋላ የአንድ ሳምንት ጊዜ ራሱ አልቆየሁኝም። አይ ቲንክ አንድ ሳምንት ከቆየሁ በኋላ በቃ ትውጣ ተባለ ማለት ነው። ከዛ ኔትወርክ አይሰራም ነበር እዛና እንደ አጋጣሚ እኔ ለነሱ ለመደወል ኔትወርክ ወደሚሰራበት ቦታ ቦታውበት ሰዓት ላይ እኔ ደወሉልኝና ብዙ ጊዜ ስልኬን እየሞከሩ እንደነበረ ነገሩኝ። ከዛ በኋላ እንደወጣ እንደተወሰነ ነገሩኝ ማለት ነው። ምንድነው ምክንያቱ? ለምንድነው? እኔ እዚህ ለመቆየት በጣም ፈልጋለሁ፣ ማገልገል ፈልጋለሁኝ ያልኳቸው። አይ በቃ እኛ ያንቺን ሪስክ መውሰድ አንችልም፣ ምክንያቱም ከባድ ነው። ሴት ልጅ ገብታ ብቻዋን ደግሞ ያላገባች ሴት የምታገለግልበት ቦታ አይደለም። ስለዚህ እኛ ያንን ሪስክ ለመቀበል በጣም ይከብደናል። እኛ ልጃችንን ላኩ ብንባል እዛ ቦታ ላይ አንልክም። ስለዚህ አንቺን ጨክነን እዛ ላይ ማስቀረት ብቻሽን አንችልም አለኝ ማለት ነው። በጣም አዘንኩኝ በቃ። ከዛ በኋላ እሻልኩኝ ወጣሁኝ እና ሙሉ አገልግሎቱን ትቼ ወደ ቤት ነው የተመለስኩት የዛን ሰዓት ማለት ነው። በቃ ሙሉ ለሙሉ ከዛም ወጣው። ሰራበት ከነበረበትም ድርጅት መልቀቂያ አስገባሁኝ ወደ እነሱም። በቃ ሁሉ ነገር ትቼ ተመለስኩኝ ማለት ነው። ከአንድ አመት በኋላ አገልግሎቱን ትቼ ወደ ቤት ተመለስኩኝ ማለት ነው። ተመልሼ ወደ አገልግሎቱ ገባለሁ የሚል ተስፋ ይዤ አይደለም የመጣሁት። በቃ በጣም ተስፋ ቆርጬ ነው የተመለስኩት። ምክንያቱም ራሴ ላይ የማያቸው ነገሮች ነበሩ። መጀመሪያ ላይ እንዳልኩት ብዙ ነገሮችን አላውቅም ነበረ። ስለ ሚሽን አላውቅም ነበረ። በቃ ለሚሽን የተሰራ ማንነት አልነበረኝም ነበረ እዛ ስገባ ማለት ነውና ከዛ አንፃር ብዙ ቻሌንጆች ነው የገጠሙኝ ማለት ነው። እነዛን ነገሮች ከዚህም በኋላ ልቋቋማቸው አልችልም ብዬ አስቤ ነው የተመለስኩት ማለት ነው። እና በጣም ነው ያዘንኩት። 15 ቀን ነው ቤት የተቀመጥኩት፣ ግን መቀመጥ አልቻልኩኝም ነበረ። በጣም ነው የተጨነኩት። ከቤት አልወጣም ነበረ። በጣም ዲፕረስ ሆንኩኝ። በቃ ቤተሰብ ራሱ ምንድነው አስነክተውሽ የመጣሽው ነገር በቃ ወይ ተመለሺ ሁላ ብለውኝ ያውቃሉ። ስለተመለስኩላቸው ደስ ብሏቸዋል ወደ ቤት። ግን የኔን ጭንቀት ሲያዩ፣ የኔን ሀዘን ሲያዩ ምግብ መብላት አልፈልግም ምናምን ቤቴን ዘግቼ በቃ በሬን ዘግቼ ነው የምቀመጠው። ማታ ነው የምወጣው። ትንሽ ወክ አድርጌ ተመልሼ እመጣለሁ። ትንሽ ነገር በልቼ ተኛለሁ ምናምን። ከዛ በኋላ የነበረኝ ነገር ደግሞ በቃ ዝም ብሎ ማልቀስ ነው፣ ጌታ ላይ ማጉረምረም ነው። ይሄንን ሁሉ እያወክ ለምንድን ነው የላከኝ? እኔ እንደማልችል እያወክ ለምን ላከኝ? በቃ ያ ነበር ውስጤን በጣም ይሄ ሁሉ ለምን ደረሰብኝ? ለምን እንደዚህ ያሉኝ? ለምንድነው ሳላቅ ሄድኩት? በቃ እንዲህ የጸሎት አይነት ሳይሆን ዝም ብሎ ከእግዚአብሔር ጋር መሟገት አይነት ነገር ነበረኝ ማለት ነውና 15 ቀን እንደዛ ቆየኝ። ቀናቶች እየጨመሩ ሲሄዱ የተረጋጋው ምናምን መጣኝ። ከዛ ትክክለኛ ጸሎት መጸለይ ጀመርኩኝ ምናምን ነገር። እግዚአብሔር አንድ ነገር ተናገረኝ። ምንድነው እንዳትሄጂ ያደረገሽ? ምንድነው የለም ብለሽ የምታስቢው አይነት ሐሳብ ወደ ውስጥ የመጣ ማለት ነውና አንደኛ እኔ በቃ አቅም የለኝም ብቻዬን መስራት።
ሁለተኛ ደግሞ ብር የለኝም ብዬ ነው ያሰብኩት ማለት ነው። እነኚህ ነገሮች ስለሌሉኝ እኔ መስራት አልችልም። እዛ የግድ የሆነ ሰው አብሮኝ መሆን አለበት ወይ የሆነ ሰው እኔ መላክ አለበት ምናምን ብዬ አሰብኩኝ ማለት ነውና ወዲያው ወደ ውስጤ የመጣው ሀሳብ ምንድነው እኔ ሰማይና ምድርን ስፈጥር እግዚአብሔር እንደዛ የተናገረኝ ይመስለኛልና ሰማይንና ምድርን ስፈጥር በብር ነው ወይስ ያገዘኝ ሰው አለ አይነት ጥያቄ ወደ ውስጤ መጣ። ከዛ አይ በብርማ እንዴት ይሰራል አለ። ስለዚህ ያ ኃይል አሁን አይሰራም ብለሽ ነው የምታስቢው? ብር ማምጣት የሚችለውን ኢፌክት የሆነ የሰው እውቀት የሰው ጥበብ ማምጣት የሚችለውን ነገር እግዚአብሔር ኃይል ያለነሱ መስራት አይችልም ብለሽ ነው የምታስቢው አይነት ጥያቄ ቀረበልኝ ማለት ነው። ከዛ ወዲያው ነው ኃይል የተሞላሁት ማለት እግዚአብሔር ይችላል ለካ ብር ስላለ አይደለም እኔ እውቀት ስላለኝ ስለሌለኝ አይደለም። በርግጥ ያስፈልጋል፣ ሁለቱም ነገሮች የሚያስፈልጉ ነገሮች ናቸው። ግን እነሱ ከሌሉኝ መሄድ አልችልም ብዬ ማስበው ነገር አይደለም። ለካ እግዚአብሔር ነው የሚያስፈልገኝ። ለካ እግዚአብሔር ኃይል ነው በእኔ ላይ መገለጥ ያለበት። ስለዚህ እግዚአብሔር ይችላል እሄዳለሁኝ ብዬ ተመልሼ እሄዳለሁኝ ብዬ ወሰንኩኝ ማለት ነው። ከዛ በቃ በጣም ደስተኛ ሆኜ ነው የተነሳሁት ከዛ የዛሉት ቦታ ማለት ነውና በቃ ቤተሰቤ ጋር ሄድኩኝ። ቡና እየጠጡ ነበረ ምናምን ነገር። ለረጅም ቀናቶች እንደዚህ አይነት ነገር ላይ አልተሳተፍኩም ከነሱ ጋር በሬን ዘግቼ ነበር የነበርኩትና ከነሱ ጋር ያንን ጊዜ ለማሳለፍ መሄዴ ደስ አላቸው ማለት ነው። ከዛ ነገርኳቸው እኔ እመለሳለሁ አልኳቸው። ያምሻል ምን ሆነሽ ነው? በቃ መታየት አለብሽ አይነት ነገር ነው ያለኝ። በቃ ታመሽ መሆን አለበት ጭንቅላትሽ የሆነ ነገር ሆኗል እንጂ እንዴት ነው ይሄንን የምትወስኚው? በቃ ፋዘር ደግሞ ያቅ ነበር ሁሉንም እንዴት እንደተመለስኩኝ እሱንም አናግረውት ነበር ስወጣና ያንን ሁሉ ስለሚያውቅ ተመልሳ ትሄዳለሽ ብሎ አላሰበም ማለት ነው። በደንብ አስቢበት አለኝ። ሄዳለሁኝ አልኩት። ከዛ በቃ እነሱም ተናደዱብኝ። ለምንድን ነው የምትሄጂው? ምን ልትሰሪ ነው የምትሄጂው? በቃ እንደዚህ ሆነሽ መተሻል። አንድ ጊዜ ታዩ እግዚአብሔር እኮ እዛ ብቻ አይደለም የሚገለገለው እዚህም ማገልገል ትችያለሽ። እዚህም ብዙ ያልዳነ ሰው አለ እኮ እነሱን አገልግይ ያሉ። ከዛ አይሆንም እኔ መሄድ አለብኝ አልኩኝ። ልሽ እንደዛ ከሆነ የራስሽ ጉዳይ ነው አለኝ። ከዛ እንግዲህ ሁሉንም ብሬን ገንዘቤን ሁሉ እዛ ኢንቨስት አድርጌው ነው የመጣሁት። ምንም ነገር የለኝም፣ መመለሻም የለኝም፣ ምንም ነገር የለኝም ማለት ነው። እና ደግሞ አሁን የወሰንኩት ብቻዬን ለመሄድ ነው እንዲሁ ዝም ብዬ ማለት ነው። ከዛ ጠየኳቸው እሺ የሚሄድበትን ስጡኝ አልኳቸው። አንሰጥሽም አሉኝ። በቃ እግዚአብሔር ጠርቶኛል ብለሻል አይደል? አዎ ራሱ እግዚአብሔር ይቻልሽ አሉኝ ማለት ነው። ከዛ በቃ ምን ላድርግ አልኩኝ። በተወሰነ ቀናት ውስጥ ለመመለስ ምን መስራት አለብኝ ብዬውላ አሰብኩኝ። ገንዘብ የሚያስገኙ ስራዎች ምንም ሊመጣልኝ አልቻለም። በቃ በምንም አይነት መንገድ እዛ መሄድበትን ያህል ብር ሊያመጣልኝ የሚችል ነገር የለም። ከዛ ቤት ክፍሌ ገብቼ ቁጭ ብዬ ስልኬን አየዋት ማለት ነው። ከዛ አንድ ሰው ነበር በስጦታ ያመጣልኝ እዛው የሚሰራ የነበረ ሰው ውጪ የሚኖር ሰውና ከዛ ለምን አልሸጠውም ብዬ አሰብኩኝ። እንደውም በጣም አሪፍ ስልክ ነው፣ ጥሩ ገንዘብ ያመጣልኛል፣ ስልክ ሲጀምር ምን ይሰራልኛል እዛ አልኩኝ። ከዛ የዛኑ ሰዓት ይዣት ወጣኝ። በቃ ፋይሎቼን በሙሉ ፒሲ ላይ ምናምን ገለበጥኩኝ። እኔ ፒሲ አልነበረኝም የፋዘር ፒሲ ላይ ገለበጥኩኝ ምናምን። ከዛ ልሸጥ ወጣው ማለት ነው። በዛ ሰርች ሳረግ ወደ 11,000 ብር ምናምን ነገር የሚሸጥ ስልክ ነው በዛን ሰዓት ማለት ነው። ከዛ በቃ ስለተጠቀምኩት ብዙም ወር አልተጠቀምኩትም 10,000 ብር ቢያንስ ትሸጣለኝ ብዬ ወጣሁኝ። ከዛ ጓደኞቼን አማከርኳቸው ምናምን ፈለኩኝ። የዛኑ ቀን ሽጬው ትንሽ እየጠቃጠቅ ስልክ ገዝቼ ተመለስኩኝ መጣሁኝ ማለት ነው። ከዛ ልሄድ ነው አልኳቸው። በቃ ልሄድ ነው። ኬታ መጣሽ ገንዘብ? ስልኬን ሸጥኩት አልኩት። ፋዘር በጣም አዘነብኝ። በዚህ ልክ ምንድነው እንደዚህ ያደረገሽ ያለው ነገር ምንድነው? ልህን ያዝሽ ምንድነው? የቃኔ የምትፈልጊውን ነገር ሁሉ አደርግልሻለሁ ባክሽ አትጂ አለኝ። እኔ ሄዳለሁኝ አልኩት። ከዛ በቃ መጨረሻ ላይ አንቺ ወደዛ የምትመለሽ ከሆነ እኔ ልጅ አይደለሽም በቃ አባቴ ብለሽ እንዳትመጪ አለኝ ማለት ነው። አዘንኩኝ በጣም እንደዛ ሲለኝ። እዛ በቃ ክፍሌ ገብቼ አሰብኩኝ። ጠዋት ነው ሄዳለሁ ያልኳቸው ማለት ነው። ልብሴን አዘጋጃጀው ምናምን ነገር። ከዛ በኋላ በጣም አሰብኩኝ ምናምን ልበላቸው። እነሱ እንደዚህ ያዘኑብኝ ትቼ ወጥቶ መሄድ በቃ ጥሩ አይደለም ለኔም ብዬ አሰብኩኝ ምናምንና
ከዛ ግን ወዲያው ጥቅስ መጣልኝ። በቃ ሰው ለኔ ብሎ እናቱን አባቱን የማይተው ከሆነ የኔ ሊሆን አይገባውም ብሏል ኢየሱስ። ላይ ያ ትዝ አለኝና በቃ ጠዋት ላይ ደብዳቤ ጻፍኩላቸው። እኔ በጣም ነው የምወዳችሁ፣ ከናንተ መለየትም ፈልጌ አይደለም፣ ግን በቃ የሁላችንም ደግሞ አባት የሁላችንም አምላክ ደግሞ ይሄንን ብሏል። ሰው እናቱን አባቱን ትቶ ካልተከተለኝ ለኔ ሊሆን አይገባውም ብሏል። ስለዚህ ስለማልወዳችሁ ሳይሆን የጌታን ትእዛዝ አስበልጬ ነው እዚህ እሱን ደግሞ ይበልጥ ወደዋለሁ ምናምን ብዬ ደብዳቤ ጻፍኩላቸውና ወንድሜን ሸኘኝ ብዬው መኪና ውስጥ ገባ ሰጠሁት። በቃ ይሄንን ስጣቸው። ሊሸኙኝም ፈቃደኛ አልነበሩም፣ ቻውም ሊልኝ ፈቃደኛ አልነበሩም ምናምን። ከዛ በቃ ስጣቸው ብዬ ሰጠሁት ምናምን። እሺ አለኝ። አንቺ ግን አስቢበት ምናምን አለኝ። እሺ አልኩት። በቃ ሄድኩኝ ማለት ነው። ከዛ በመሃል ኔትወርክ ስልክ እየሰራ አልነበረምና ልክ ሶዶ ስደርስ በቃ ስልኬ በጣም መጥራት ጀመረ። ሳነሳ ከቤት ነው ደብዳቤውን አንብቦ ምናምን በቃ በጣም አዝነው ነው እና እኛ እኮ ላንቺ ብለን ነው እንጂ ይህንን እናውቃለን። በቃ መንገድሽ ሰላም ይሁንልሽ፣ መንገድሽ ይቅናልሽ፣ ከጎንሽ እንቆማለን ከዚህ በኋላ በቻልነው መጠን አሉኝ። በቃ በጣም ደስ አለኝ። ደስ ስላለኝ ሁላ ያለቀስኩ ነው ለሄድኩት ማለት ነው። በጣም ነው ምላሻቸው ደስ ያለኝ። በርግጥ እንደ ወላጅ ከዛም በኋላም ተመለሽላቸው አጠገባቸው በሆን ምናምን ደስ ይላቸዋል። ግን ከዛን ጊዜ በኋላ የተወሰነም ቢሆን በቃ እኔን ሳፖርት ለማድረግ ተነሳሱ። ደስ አለኝ የቤተሰብ ነገር ስለተስተካከለልኝ። ከዛ ቦዲ ገባሁኝ ማለት ነው ሀና። ቦዲ ከገባሁኝ በኋላ መጀመሪያ ያደረኩት ነገር በጣም ውስጤ ይፈልግ የነበረውን ከሰዎቹ ጋር መኖር ነበርና ሄድኩኝና አናገርኳቸው። መኖር ፈልጋለሁ እናንተ ጋር አልኳቸው። ከዛ ትንሽዬ ጎጆ ቤት ሰጡኝ። እቃ ነበር የሚያስቀምጡባት። እቃውን አውጥተው እዚህ መኖር ትችያለሽ፣ እዚህ ማደር ትችያለሽ አሉኝ። እሺ አልኩኝ። ገባሁኝ። በቃ የመጀመሪያ ቀን አዳሬ በቃ የሆነም ይናወጥ የነበረ መርከብ ጸጥ ብሎ ሲሄድ አይነት ስሜት ነበር የተሰማኝ የነበረው። በጣም ደስ አለኝ። በቃ አሁን ነው ትክክለኛ አገልግሎት የጀመርኩት አይነት ነበር የተሰማኝ ማለት ነውና እዛ አሳልፍ የነበረው ጊዜ ማለት ነው። ያው ቀን ቋንቋም ስለማልችል ከነሱ ጋር የሚተረጉምልኝም ሰው ስላልነበረ ዝም ብዬ በቃ በመዞር ነው ያለውን ቤቶቹን ያለው ምን አይነት ነገር እንደሚሰሩ እንደሚበሉ እንደሚጠጡ በቃ መዞር ነው ከነሱ ጋር። ትናንሽ ልጆች ደግሞ ካሉ ከነሱ ጋር ነው ጊዜ ማሳልፈው ማለት ነው። ማታ ደግሞ ፕሮግራም እናደርግ ነበረ። አንድ በትርጉም የሚያግዘን ሰው ነበረ እዛ የሚያገለግል አገልጋይ ነው። እሱም ቤተሰቦቹም ሁሉ ጌታን የተቀበሉ ሰዎች ነበሩ። የባለ አባት ልጅ ነው እሱ ነው ቤቱንም የፈቀደልኝ እንድኖርበት ማለት ነውና ማታ እሱ ግቢ ውስጥ እንትን ፕሮግራም እናደርግ ነበረ እና እዛ ላይ ይመጣሉ፣ እንጸልያለን፣ እንዘምራለን፣ እግዚአብሔርን ቃል በትርጉም አካፍላቸዋለሁ ምናምንና በጣም ደስ የሚል ጊዜ ነበረ። ባገኘሁት ቁጥር ሁሉ ልነግራቸው ሞክራለሁኝ ወንጌልን ማለት ነው። ከዛ በኋላ ምግብ አሰራራቸውን ለመልመድ ሞክራለሁ ምናምን። እንደዛ አይነት ጊዜ ነበረ ከነሱ ጋር ያሳለፍኩት ማለት ነው። አንቺ ወደዛ የምትመለሽ ከሆነ እኔ ልጅ አይደለሽም በቃ አባቴ ብለሽ እንዳትመጪ አለኝ ማለት ነው። ፋይናሊም መሀል ላይ እንድመለስ ሁላ አድርጎኛል። ሙሉ ለሙሉ ትቼው አገልግሎቱ ማለት ነው። እግዚአብሔር አልጠራኝም ብዬ መርዛማ የሆነ የሸረሪት አይነት ነውና ነድፎኛ ቃል ምናምን